ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ባለጅ ሚዲያና ኮሙኒኬሽን ከናሁ ቲቪ ጋር በመተባበር እያዘጋጀ የሚያቀርብላችሁ ባለጅ የቴሌቪዥን መርሃ ግብር አሁን ጀምሯል። ያዘጋጀው ማቀርብላችሁ ነብዩ ተፈራ ነኝ። ተመልካቾቻችን ባለጅ የቴሌቪዥን መርሃ ግብር ዘወትር ረቡዕ ምሽት ከ2 ሰዓት ተኩል እስከ 3 ሰዓት እንዲሁም በድጋሚ እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ ወደ እናንተ የሚደርስ የቴሌቪዥን መርሃ ግብር ነው። ተመልካቾቻችን ባለፉት ሳምንታት ባቀረብናቸው ዝግጅቶች ላይ በመመስረት ከተለያዩ ክልሎች የስልክና በአካል ቢሮአችን ድረስ በመምጣትም ጭምር አስተያየትና ጥያቄዎችን ስታደርሱን ቆይታችኋል። ላደረሳችሁን አስተያየትና ጥያቄ እጅግ በጣም እናመሰግናለን። የባለጆችን የኋላ ታሪክ የፕሮግራማችሁ መሰረት አድርጋችሁ በመነሳታችሁ በጣም ደስ ብሎናል። ነገር ግን ስለ ባለጆች ሰፋ ያለ አንድ ዝግጅት ማዘጋጀት እንዳለብንም ጭምር አስተያየት የሰጣችሁን ተመልካቾች እጅግ በጣም ብዙ ናቸው። በዚህ መሰረት በወልዲያ ዩኒቨርሲቲ መምህር የሆኑትን አቶ ለማ ምስጋን ከወልዲያ አዲስ አበባ ድረስ በመምጣት ከኛ ጋር አብረው እንዲታደሙ ሆነዋል። አቶ ለማ ምስጋንን ከልብ እናመሰግናለን። ምክንያቱም ይህንን ረጅም መንገድ አቋርጠው የኛ ፕሮግራም አካል ለመሆን ከመካከላችን ተገኝተዋል። ከአቶ ለማ ምስጋን ጋር ባለጆችና የባለጆችን ሕይወት በተመለከተ በተለይም አቶ ለማ ምስጋን ሰፊ ጥናትና ምርምር በዚህ ጉዳይ ላይ በማካሄድ እና እሳቸውም የባለጅ ማህበረሰብ አካል በመሆናቸው በዚህ ፕሮግራም ላይ ታድመው ስለ ባለጆችና ከባለጆች ጋር የተያያዙ ኋላ ቀር አመለካከቶችን እንዲሁም ልንቀርፋቸውና ትኩረት ልናደርግባቸው የሚገቡ መሰረታዊ ችግሮቻችንን አስመልክቶ ሰፊ ውይይት አድርገናል። ውይይቱ አሁን ጀምሯል። አብራችሁን ሆናችሁ የውይይቱ አካል እንድትሆኑ በአክብሮት እንጋብዛለን። ይህን ፕሮግራማችንን ተከታትላችሁ አስተያየትም ጥያቄም አለን ወይም ደግሞ ተጨማሪ ነገር በዚህ ጉዳይ ላይ ሊሰራ ይገባል ይህንን ብታካትቱ ብላችሁ የምትሉንም ካላችሁ ያንንም ለማስተናገድ ዝግጁ ነን። ስለዚህ በማንኛውም ጊዜ ስልካችን እና ሌሎች አድራሻዎቻችን በስክሪን ላይ ተመልክተዋል። በእነኛ አድራሻዎቻችን ብትደውሉልን፣ ብትጽፉልን መልእክቶቻችሁን፣ ሐሳቦቻችሁን፣ ጥያቄያችሁን በሙሉ ልናስተናግድ ሁልጊዜም ዝግጁዎች ነን። እኛ ለኢትዮጵያና ኢትዮጵያውያን ከፍታ እንሰራለን። እናንተስ? ባለጅ እንግዳችን ራሱን በማስተዋወቅ ፕሮግራማችን እንጀምራለን። ለማ ራስን አስተዋውቅ። ለማ ማን ነው? በምን አይነት ሁኔታ ላይ ነው ያለው? ከየት ተነሳ? የት ደረሰ? ይሄንን በግልጽ አስረዳን። ለማ ምስጋን እባላለሁ። የተወለድኩት ራያ ቆቦ አካባቢ ነው። ያው ገጠራማ ስፍራ የሚባል ቦታ ነው የተወለድኩት። ደን ኤሌመንታሪ ስኩል እዛው አካባቢ ነው የተማርኩት። መንደፈራ የሚባል ትምህርት ቤት አለ። ከዛ ሃይ ስኩል እና ፕሪፓራቶሪ ቆቦ ተማርኩ። የመጀመሪያ ዲግሪን ሐዋሳ ዩኒቨርሲቲ ተማርኩ። ከዛ የሁለተኛ ዲግሪን ደግሞ አሁን በጎንደር ዩኒቨርሲቲ በመስራት እገኛለሁ። በኢንፎርሜሽን ቴክኖሎጂ የመመረቂያ ጽሑፍ በማዘጋጀት ላይ ነው ያለሁት አዲስ ታይም። እኔ የባለጆች ማህበረሰብ ከሚባሉት ነው የተወለድኩት። ደን የኔ ወላጆች አይስሩ እንጂ ያው በስንፍናቸው ምክንያት ሊሆን ይችላል አያቶቼ ይሰሩ ነበር። ደን ሌሎች ቤተሰቦች አሉኝ የሚሰሩ ማለት ነው፣ ብረታ ብረት፣ ሸክላ ምናምን ይሰራሉ። ደን ከዚህ ጋር ተያይዞ በከፍተኛ ጫናና በከፍተኛ ትግል ነው እዚህ ጋር ያደረስኩት። አክቹዋሊ በአሁኑ ሰዓት በወልዲያ ዩኒቨርሲቲ በማስተማር ላይ ነው የሚገኘው። ያለበት ሁኔታ በዚህ ነው። አክቹዋሊ ምንድነው ጫናና ትግሉ? እንዴት ነበር ማለት ተምረህ አሁን የደረስክበት ደረጃ ላይ ለመድረስ ያለፍክባቸው ነገሮች በደንብ ዘርዘር አድርገህ ንገረን እስቲ። ምንድን ነበር ባለጅ በመሆንና ወይንም የባለጅ ቤተሰብ በመሆን ምክንያት ምን ደረሰብህ? ምን ገጠመህ? ኦኬ አክቹዋሊ ልጅ እያለን በጣም ህጻናት ሆነን ምንም የምናውቀው ጉዳይ የለንም። እንዲሁ እዛ አካባቢ ገጠራማ ቦታ ይሄ የሰራተኛ ዘር፣ ይሄ የረጋ ዘር ተብሎ ይከፈላል እንዲሁ። ደን ከዛ የዘለለ ነገር ምንም አይነት ስድብ በኋላው መጠቋቋሚያ ምናምን ማለቱን አናውቅም። ደን ኤሌመንታሪ ስኩል እስከ 6ኛ ክፍል እስክማር ድረስ በጥሩ ሁኔታ ነው የተማርኩት። አእምሮዬ እነዚህን ነገሮች አያውቅም። ስድቦቹንም ያን ያክል ወደ ውስጥ አስገብቼ አላስባቸውም። ስለዚህም በ3 ዓመት ውስጥ እስከ 6ኛ ክፍል ጨርሻለሁ። ዳብል እያለፍኩ ማለት ነው። በጣም ጎበዝ ነበርኩ ዳት ታይም። ደን በኋላ ላይ ተማሪዎች ቡዳ በላን ብለው ይጮሃሉ። ተማሪ ሲጮህ ቡዳ በላን ሲሉ ጣት የሚጠቋቋመው ወደኛ ነው። ከዛ ምንድን ነው ማለት ጀመርኩ። እኔ ጥያቄ ምንድን ነው ቡዳ በላይ ብለው ስለ ጮሁ እነሱ እኛ ላይ ጣታቸውን የሚቀሱት ለምንድን ነው? ለምን እኛ ላይ እንደዚህ ይሆናል ብዬ ማሰብ ጀመርኩ። ከዛ በኋላ ጫናው ወደኛ እየበረታብን ሲመጣ ትምህርቴን መቀነስ ጀመርኩ። 7 እና 8 ላይ ቆቦ ከተማ ገብቼ ነበር። በጣም ትምህርቴን ቀነስኩ።
ከዛም ጋር ተያይዞ በተለይ ሚያዝያና ግንቦት አካባቢ ሙቀቱ በጣም ሲበረታ ተማሪዎች እንደዚሁ በተለያዩ በጭንቀትም በራሳቸው ምክንያት እንደዚሁ በሚሾበት ምክንያት ጊዜ ትምህርታችንን በስነ ስርዓት መማር አልቻልንም። እንደውም 96 ላይ ትምህርቴን ሁሉ አቋርጬ ነበር። ለአንድ ዓመት ያክል አቋርጬ የተለያዩ ስራዎችን ለመስራት ሞከርኩ። የጉልበት ስራ፣ ሌላም ነገር ኢቨን እስከ አፍዲራ ድረስ ሄጄ ነበር የጨው ስራ ለመስራት፣ የጉልበት ስራ ለመስራት። አልተሳካልኝም። በጣም ጉልበት ይጠይቃል። በጣም ከባድ ነው። ሙቀቱንም አልቻልኩትም። ደን ተመልሼ የመጣው ነገር ይምጣ፣ ካሁን በኋላ ትምህርቴን እቀጥላለሁ። ነገር ግን የምወደውን ትምህርቴን እንዳልማር የሚያደርገኝ ካለ የራሴ ሜዠርመንት ወስዳለሁ ብዬ ተመለስኩ። ጫናው ብዙም አይደለም፣ እየቀነሰ መጣ። ከፍ እያልክ ስትሄድም የዛኑ ያክል እየቀነሰ ይመጣል። ወደ ፕሪፕ ስንደርስ ተማሪዎችም ወደ ትምህርታቸውና ወደ ሌሎች ወደ መለወጥ ነው የሚሄደው አይዲያቸው። እነዚህ ነገሮች እየተዋቸው ይመጣሉ። እውነቱን ለመናገር እኔ ይህንን ፕሮግራም ባለእጅ የሚል መጠሪያ ስም ሰጥቼ ስነሳ በባለእጆች ላይ ይደርሳል የሚባለው ጫና በዚህ ዘመን ይኖራል ብዬ በፍጹም አላሰብኩም ነበር። ፕሮግራሙ ከተጀመረ በኋላ በመጡ ምላሾች፣ ግብረ መልሶች፣ ከተለያየ አቅጣጫ በተቀበልናቸው አስተያየቶች ምክንያት ስቲል አሁንም ችግሩ እንዳለ ለመረዳት ችለናል። ባለእጆች ለኢትዮጵያ የሰሩት ነገር ምንድን ነው? ምንድን ያበረከቱት ነገር አንተ የምትለው? ምክንያቱም የ3000 ወይም የ4000 ዘመን የኢትዮጵያ ታሪክ የባለእጆች ታሪክ ነው ይባላል። ይህንን ምን ያታምንበታል አንተ? ምንም የሚያጠራጥር ነገር የለውም። አክቹዋሊ በዛም ተባለ በዚህም ተባለ ባለእጆች ናቸው የሰሩት። ምናልባት ባለእጆች ስንል አሁን ያሉት ባለእጆች ላይሆኑ ይችላሉ። ነገር ግን በወቅቱ የነበሩ ባለእጆች የሰሩት ነው። በዛን ጊዜ ግን ለባለእጆች የነበረው አመለካከት ምናልባትም እገዛ፣ ሙገሳ፣ ሌሎች ሽልማቶች አሁን ላይ የሉም እንደው ማለት ነው። ደን የኢትዮጵያ ታሪክ ሲነሳ እና አክሱም ይነሳ። በዛ ዘመን ይሰጥ ነበር ማለት ነው። ምስጋና ነበር፣ አድናቆት ነበር። አክሱም ላሊበላ በተሰራበት ዘመን የነበረው የባለእጆች ኑሮ ምን ይመስል ነበር? ያን ያክል አይደለም ማለት ጫናው ነበር። ግን በዛን ዘመን ጫናው ነበር። ጫና አለ። ጫና የኦርቶዶክስ እምነት ለመጀመሪያ ጊዜ ኢትዮጵያ ከገባ በኋላ ጀምሮ ነገስታቶቹ ሲነግሱ ከቤተክርስቲያን ነው የሚነግሱት። ደን ብዙዎቹ ባለእጆች የነበሩት ቤተ እስራኤላውያኖች ስለነበሩ የኦሪት እምነት ተከታዮች ስለነበሩ ይህን እምነት ተከተሉ አንከተልም በጣም ብዙ ጫና ይደርስ ነበር። በ14ኛው በ15ኛው መቶ ክፍለ ዘመን ለምሳሌ አፄ ናኦድን ልብነ ድንግል ሰርጸ ድንግል ብንመለከት የተለያዩ አዋጆቹ ሊያወጡባቸው ነበር። ለምሳሌ ናኦድ ምን አውጡባቸዋል መሰለህ? ያመነ የተጠመቀ የአባቱን ርስት ይወርሳል፣ ያላመነና ያልተጠመቀ ግን ፈላሲውም ፈላሻዩም ስደተኛ ይሆን። ደን ከዛ ደግሞ ቀን በጣም ጫናው ሲበዛባቸው የኦርቶዶክስ እምነት ተከታዮች መሰሉ። ሌሎች የኦርቶዶክስ እምነት ተከታዮች የሚያደርጓቸውን አክቲቪቲዎች ሁሉ ያደርጉ ጀመር። ማታ ግን የራሳቸውን እምነት ማካሄድ ጀመሩ። ከዛ ጋር ተያይዞ እነዚህ ሰዎች ቀን ኦርቶዶክስ የሚመስሉ ማታ ግን የራሳቸውን እምነት የሚያካሂዱ በእውነት ከውሻና ከጅብ የረከሱ ርኩሶች ናቸው። ስለዚህ ሀገር ህዝብ ሆይ ከውሻና ከጅብ የረከሱ ርኩሶች እንደሆኑ አድርገህ አሳዳቸው የሚሉ አዋጆች ይወጡባቸው ነበር። ደን እነሱ ጫና የበረቱ መጥተው ስልጣኔ እንኳ እየመጣ ሰው በስልጣኔ ማህበረሰቡ አመለካከቱ እየተቀየረ ሲመጣ እንኳ ዞር ብሎ እነሱ የሚያያቸው ስላጣ ስቲል እየተጨቆኑ ይገኛሉ ማለት ነው። ጫናው በሙያተኝነታችን የመጣ ጫና ነው ወይንስ በሃይማኖት የመጣ ጫና ነው? አሁን ከገለጽክልኝ ነገር ለመረዳት የቻልኩት ነገር ምንድን ነው? በሃይማኖትን በመቀበልና ባለመቀበል የራስን ሃይማኖት ይዞ በመቀጠልና ባለመቀጠል መካከል ያለ ክፍተት ይመስላል። ከሙያው ጋር በተያያዘ የመጣ ጫና አይመስልም። ሙያውና እነዚህ ሰዎች ምን አገናኛቸው? መነሻው ነው። ከመነሻው የታሪክ መጽሐፍቶች እንደሚያስረዱት ከሆነ የኦሪት እምነት ተከታዮች ነበሩ። በአሁኑ ጊዜ ብዙዎቹ ማለት ይቻላል እንጂ ሁሉም አይደሉም፣ ዕደ ጥበበኞች ማለት ነው፣ የኦሪት እምነት ተከታዮች እንደነበሩ ያስረዳል። ደን መጀመሪያ ችግሩ ሲነሳ ከእምነታቸው ጋር ተያይዞ ነው የተነሳው። በኋላ ግን ሙሉ ለሙሉ ይሄ ቡዳ፣ ባለእጅ፣ ቁጢት በጣሽ፣ ከይላ ሰምቲንግ የሚባሉት ስድቦች ከነሱ ጋር እያያዟቸው ደን አሁንም ከእምነቱ ጋር ተያይዞ ርስታቸው ሲነጠቃቸው እነሱ ያላቸው አማራጭ ጥበብን ብቻ መስራት ሆነ። እጃቸውን ብቻ ተጠቅመው አእምሯቸውን ተጠቅመው ዕደ ጥበብ ብቻ ስለሚሰሩ ስሙ ከነሱ ጋር እንደተለጠፈ ቀረ። ስቲል እየተሰደቡ ያሉበትን ምክንያት ከድሮ በእምነታቸው ምክንያት ተሰደቡ። ቀይሩ አንቀይርም፣
በኋላ ላይ ያው ርስት ሲነጠቃቸው ጥበበኞች ሆኑ። በጥበባቸው እስካሁን ድረስ እየተሰደቡ ይኖራሉ። እነሱም ቀጥ ብለው እየኖሩ አይደሉም። የሚያስተባብል ሰውም አታገኝም። አንገቱን ደፍቶ ነው የምታገኘው። ወይ ለመናገር ኢትዮጵያ በሆነ የታሪክ አጋጣሚ ባለልጆቿን አላከበረችም ብለን እናስባለን። ኢትዮጵያና ኢትዮጵያውያን ለባለልጆቻቸው ተገቢውን ክብር ባለመስጠታቸው ምክንያት ቀደም ሲል እንደተነጋገርነው እነ ጃፓን፣ ጀርመን እና ቻይና ሌሎችም ሀገራት በእደ ጥበብ ዛሬ ላይ የደረሱበት ደረጃ ላይ እንዲደርሱ ሲሆኑ ኢትዮጵያ ግን ያንን እድል አላገኘችም። ይሄ እንዴት ነው? አሁን ኢትዮጵያ እዛ ደረጃ ላይ እንዳትደርስ ሙያተኞቿን ገድባለች። ያ ታሪክ አጋጣሚ ብዙ ነገር አሳጥቷታል ብለን ነው የምናስበው። ብዙ ነገር ምን መደረግ ነበረበት ብለህ ታስባለህ አንተ? መሆን የነበረበት ነገር ምንድን ነው? አሁን እዛ ጋር ያለውን ክፍተት ለማስተካከል ምንድን ነበር መደረግ የነበረበት? መጀመሪያ ይህን ችግር ለማስወገድ እና ኢትዮጵያ ሌሎቹ እደ ጥበብን እንደ መሰረት አድርገው እንዳደጉ ሀገራቶች እንድታድግ ከተፈለገ መጀመሪያ መለስ ብለን እኛ እንደ ጥበበኞቹን ማየት ነበረብን። መነሻዎቻችንን ማየት ነበረብን። እስካሁን ድረስ እያስከበሩንና እያስጠሩን ያሉ የጥበብ ተዋጽኦዎችን ማየት ነበረብን። እነ ላሊበላ፣ እነ አክሱም፣ እነ ፋሲለደስን። ከዛ ሲቀጥል የተማረው አካል የሚባለው በተለይ በማህበረሰብ ሳይንስ፣ ስነሰብና ስነ ባህሪ የተለያዩ ምሁራኖች አሉ። እነዚህ ምሁራኖች ራሱ ይህን ችግር ግልጽ አድርገው ለኢትዮጵያ ማውጣትና የሚረዳቸው አካል እንዲረዳቸው መደረግ ነበረበት። እኛ የራሳችንን ጥበበኞች እየሰደብን እያንቋሸሽን እየረገጥን ጥበባችን ይደግ ማለት አንችልም። ስለዚህ እነ ጀርመን፣ እነ ስዊድንና እነ ጃፓን የደረሱበት ደረጃ ላይ መድረስ የምንችል የነበረው ከውስጣችን ያሉትን ጥሩ ጥሩ ነገሮችን ሰርተው ለዓለም ያሳወቁንን ጥበበኞች መርዳት ነበረብን፣ ማገዝ ነበረብን። ይሄም የሚሆነው ሌላ ምንም አይነት እርዳታ ያስፈልጋቸውም ማህበረሰቡን ማስተማር ነው። ትክክለኛውን ነገር መንገር ነው። ይሄ የኋላ ቀርነት ምንጭ እንደሆነ ለማህበረሰቡ ካስረዳ፣ ማህበረሰቡ ደግሞ ይሄን ነገር የኋላ ቀርነት ምንጭ መሆኑን ካወቀ ራሱም እደ ጥበበኛ እየሆነ እየገባ ይሰራል። ለነዚህ እደ ጥበበኞችም ክብር ይኖረዋል። ደን አሁን ያለንበት ደረጃ ላይ ሳይሆን በጣም ትልቅ ደረጃ ላይ ደርሰን እንገኝ ነበር። እንደውም የፕሮጀክት የመጀመሪያው ፔጅ ላይ የባቡር ዘመናዊ ባቡር ነበር ያደረኩትና እስከዛሬ ድረስ እነዚህን ነገሮች አጥተናል ብዬ ነው እዛው ላይ የጻፍኩበት። እነዚህና ሌሎችንም ነገሮች አጥተናል። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ባለጅ ሚዲያ እና ኮሚኒኬሽን ከናሁ ቲቪ ጋር በመተባበር እያዘጋጀ የሚያቀርበው የባለጅ የቴሌቪዥን መርሃ ግብር ነው። ተመልካቾቻችን ፕሮግራማችን ይቀጥላል። ከረፍት በኋላ ተመልሰን እንገናኛለን። ክቡራን ተመልካቾቻችን ከረፍት ተመልሰን መጥተናል። ከአቶ ለማ ምስጋን ጋር እያደረግን ያለውን ውይይት እንቀጥላለን። አብራችሁ እንድትቆዩ ግብዣችን ነው። አሁን በግላችሁ እያደረጋችሁ ያላችሁ ጥረት አለ። አንተ እውነቱን ለመናገር በዚህ በእኛ ፕሮግራም ላይ ለመታደም ረጅም ርቀት ተቋርጠህ ከወልዲያ አዲስ አበባ መጥተሃል። ከወልዲያ ወደ አዲስ አበባ ስትመጣ በዚህ ይሄ ጉዳይ ምን ያህል አንተ ትልቅ ጉዳይ እንደሆነ ለመረዳት ችያለሁ። እኔ በራሴ በግሌ ማለት ነው። ወልዲያ ዩኒቨርሲቲ ምን እየሰራ ነው? አንተስ ምን እየሰራ ነው? ያደረካችሁ ነገሮች ዘርዘር አድርገህ ንገረኝ። በመጀመሪያ እዚህ ድረስ በመምጣቴ እኔ በእውነት ነው የምነግርህ። የባለጅ ሾውም አንድ እንግዳ በመሆኔ እጅግ በጣም ደስ ያለኝ። ይሄ ከወልዲያ ጀምሮ እዚህ ድረስ 520 ኪሎ ሜትር መምጣት ለእኔ ምንም ማለት አይደለም። ምክንያቱም ከዚህም በላይ ብዙ ነገሮችን መስራት አለብኝ ብዬ ስለማምንና መስራትም ስላለብኝ ነው። አንዳንድ ጊዜ ምንድነው ባለቤቱ ካልጮኸ ጎረቤት አይደርስም ነገር አለ። እኛ ካልጮህን እኛ ባለጆች ድረሱልን ፕሊስ አግዙን ካላለ ሌላው ሰው ሊያግዘን አይችልም ብዬም ስለማምን ነው። ስለዚህ በጣም ደስተኛ ነኝ። ወደ እኛ ስራ ስንመጣ በወልዲያ ዩኒቨርሲቲ በኩል 2005 ነው ወልዲያ ዩኒቨርሲቲ ለመጀመሪያ ጊዜ የተቀጠርኩት። ከዛ በኋላ ፕሮጀክት መስራት እንዳለብኝ ራሴን አሳመንኩ። መጽሐፍቶችን አነበብኩኝ። በዚህ በባለጆች ዙሪያ ያለውን ሁኔታ በምን መንገድ ስራ ብንሰራ ችግሩን ልናስወግደው እንችላለን የሚለውን ነገር ለማየት ሞከርኩ። ከዛም እኔ በበኩሌ ባለሁበት ቦታ በመምህርነቴ መስራት ያለብኝ ነገር አለ ብዬ አሰብኩኝ።
ለዚህም እነ ፕሮፌሰር ያለው እንዳወቀ የወልዲያ ዩኒቨርሲቲ ፕሬዚዳንት ነው፣ እነ አቶ ሰይድን የወልዲያ ዩኒቨርሲቲ የአካዳሚክ ቫይስ ፕሬዚዳንት ነው። እነሱን አማክሬ አንድ ፕሮጀክት መስራት አለብኝ። እነዚህ ባለእጆች የሚባሉ ህዝቦች አሉ። እነዚህ ሰዎች እየተሰደቡ ነው ያሉት፣ ሲሰደቡ ነበር፣ አሁንም እየተሰደቡ ነው ያሉት። አሁን ያሉበትን ችግር ማንም አያውቅላቸውም። ሰው ሲሞትባቸው ሰው ከሞተ ግባ ከመሬት ሲገባ ሬሳውን በጥይት የሚያስደበድቡ ናቸው። ለምንድን ነው ሲባሉ የበላው ሰውዬ ይሞታል፣ ይህን በጥይት ስንመታው የሚሉ አካሎች ናቸው። እህ ብሎ ትኩረት አድርጎ መንግስትም ተከታትሎ ያለማየቱ ችግር ነው እና ስለዚህ በእውነቱ ከሆነ የኛ መኖር አይደለም፣ እጅግ በጣም ዘግናኝና አስቸጋሪ ጉዳይ ነው። እኛ መቼስ ከትውልድ እየተሸጋገረ ሲሄድ ስልጣኔው እየጨመረ የህብረተሰቡ የንቃት ደረጃው ከፍ እያለ መሄድ ሲገባው እንደውም ከበፊቱ የባሰ እንደውም ዛሬ የህብረተሰብ ወይም የሰው ብዛት ስላለ የህዝብ ብዛት መጨመር በየወቅቱ አለ። የህዝብ ብዛት በጨመረ ቁጥር ደግሞ ማንኛውንም ችግር እየፈጠረና እየጨመረ ነው የሚሄደው እንጂ አዲስ ለውጥና ድንቅ ነገር በህብረተሰቡ ዘንድ አይፈጠርም። እኛን የሚያውክና የሚያስቸግር ወይም ህብረተሰብ ነው በየወቅቱ የሚፈጠር ያለው እና ስለዚህ አሁንም ቢሆን በትምህርት ቤት ዙሪያ አሁን ልጆቻችን ሲማሩ ሲሄዱ በጎዳና እየሰደቧቸው፣ በክፍል ውስጥ ሲገቡ እየጎሰሟቸው፣ እንደውም ጭንቅላታቸው እየተበከለ ትምህርቱን ለመከታተልና ለመያዝ እያቃታቸው እያለቀሱ እያነቡ ለርዕሰ መምህሩ ሪፖርት ሲያደርጉና ሲጮሁ ይህን ያህል ደግሞ በቂ ምላሽም አይሰጣቸው። የራሳቸውን እንጀራቸው ስለሆነ እኛ ስንጠይቃቸው ሽሽ ይሉናል። ከዚያም በኋላ ባንድ ላይ ተገናኝተው የሚያወሩትና የሚወያዩት ሌላ ነው። እነሱ የሚበርዱት ሲደበደቡ፣ ደማቸው ሲፈስ፣ አካላቸው ሲጎድ ነው እያሉ የሚሉም አሉ። እና ይህን ችግር ለሁሉም ማህበረሰብ እናዳርስ፣ እውነቱን እናስተምር፣ እነዚህን ህዝቦች እንታደጋቸው፣ ለኢትዮጵያም የራሳችንን አስተዋጽኦ እናበርክት ያማከርኳቸው ፈቃደኛዎች ነበሩ። በዚህ አጋጣሚ በጣም ነው የማመሰግናቸው። ፕሮጀክቱ ከመሰራቱ በፊት ግን ሪሰርች መስራት እንዳለብን ተማመን። እንዲሁ ከሚባለው ነገር ተነስተን ካለው ሁኔታ ከአካባቢያችን ተነስተን ፕሮጀክት ከመስራት ይልቅ ምርምር ሰርተን ውጤቱን አይተን ወደ ማህበረሰቡ ብንገባ ብለን አሰብን፣ ተማመን። ከዛም ኢትዮጵያን አርቲዛንስ ዜር ሶሾ ኢኮኖሚክ ኢምፓክትስ ኤንድ ቻሌንጅስ የሚል አሰስመንት በትግራይ ክልልና አማራ ክልል ላይ መስራት እንዳለብኝ ተነጋገርን። ፕሮፖዛል ቀርጬ እነዚህ ቦታዎች ላይ ተንቀሳቀሱ። ትግራይ ክልል ላይ አለማጣ፣ ማጨው፣ አድግራት፣ አክሱም፣ መቀሌ ድረስ ይጃለሁ። አማራ ክልል ላይ ደግሞ በጣም ብዙ ቦታዎችን አዳርሻለሁ። አክቹአሊ ከወልዲያና ወልዲያ ዙሪያ ጀምሮ በጎንደር ደቡብ ጎንደር ላይ ጋይንት፣ ታች ጋይንት፣ ባህር ዳር፣ ደብረ ማርቆስ፣ አዲስ ቅዳም፣ በዚህ ደግሞ በደብረ ብርሃን፣ መራቤቴ፣ ደሴ አካባቢ ድረስ አዳርሻለሁ። በዋናነት ማወቅ የተፈለገው ምንድነው? እነዚህ ባለእጆች አሁን ድረስ እየተሰደቡ ነው ይባላል። ሪሊ እየተሰደቡ ነው? ችግር ይደርስባቸዋል ወይስ ደህና ጥሩ ሁኔታ ላይ ነው ያሉት የሚለውን ለማወቅ ነው። የሪሰርቹን ሰራው። የሪሰርች ሪዘልትንም ፕሬዘንት አድርጌያለሁ፣ አሳይቻቸዋለሁ። በአሁኑ ጊዜ የወልዲያ ዩኒቨርሲቲ የሪሰርች ቫይስ ፕሬዚዳንቱ ዶክተር ዳዊት ይባላል። ለነ ዶክተር ዳዊት፣ ለነ አቶ ገበያው፣ ለሪሰርች ዳይሬክተሩ፣ ሌሎችም ሰዎች አዘጋጅተውልኝ ለነሱ አቀረብ። የሪሰርች ሪዘልቱ እንደሚያሳየው ከሆነ ፕሮጀክት መሰራት አለበት። ችግር ላይ ነው ያሉት። ስቲል እየተሰደቡ ነው፣ እየተንቋሸሹ ነው፣ የተለያየ ቦታ ላይ ይገደላሉ፣ ይገዳደላሉ፣ ቤት ይቃጠላል፣ ልጆቻቸው በትምህርት ቤት ይደበደባሉ፣ ልጆቻቸው እያቋረጡ ነው ያሉ ትምህርቱን። ከዚህም በላይ ችግር ይደርስባቸዋል። ስለዚህ ምን መደረግ አለበት? ፕሮጀክት መስራት አለብን ወደሚለው መጣ። ሪዘልቱን አየን። ፕሮጀክት ያሰራል። ፕሮጀክቱ ምንድን ነው? ችግር አለባቸው ካለን እነዚህ ማህበረሰቦች ልንረዳቸው ይገባል ማለት ነው። እንዴት ነው የምንረዳቸው? ሪሃቢሊቴሽን ኦፍ ኢትዮጵያን አርቲዛንስ የሚል አንድ ፕሮጀክት ፕሮፖዛል አቀረብ። በተለያየ ጊዜ ተገመገመ። ስለዚህ የፕሮጀክቱ ዋነኛ ዓላማዎች ሁለት ናቸው። አንዱ ለጥበበኞችን ሞራሊ ሪሃቢሊቴት ማድረግ ነው። እንደዛ ማለት ሞራላቸው መልሰው እንዲነቃቃና መልሰው እንዲቋቋሙ
እነሱ የማስተማርና ግንዛቤ ማስጨበጥ ስራ ትሰራላችሁ? የግንዛቤ ማስጨበጫ ስራ ነው። ሲጀመር ባለጆቹ ላይ ነው ይሄን ስራ የሚሰሩት ነው ሌላው የማህበረሰብ ክፍል ላይ? ሁለቱንም ነው አክቹአሊ። ባለጆችንም እናሰለጥናለን፣ እናስተምራለን፣ አዌር እናደርጋለን። እነሱንም አዌር የምናደርገው ምንድነው አንዳንድ ቦታ ላይ ምን ይላሉ መሰለ መሰደባቸውን አያውቁም። አይ ሚን እንዲሁ ተቀብለውትም ይኖራሉ። አንተ ቡዳ ይሏቸዋል፣ ወደ ጅብ ይቀየራሉ፣ ሌላም ስድብ ይሰደባሉ። ግን መሰደባቸውን አምነው የተቀበሉ ሰዎች አሉ። እንዲሁ አማራጭ ማጥተው ሊሆን ይችላል፣ ከትምህርት ማነስም ሊሆን ይችላል፣ አያነቡም አይሉም። ግን አንዳንድ ጊዜ ለምሳሌ አንተ አለ እኔ ተነስቼ እኔም ሌባ ብለህ ሌላውን ሰው እየመጣ ሌባ ቢልህ ሳትወድ በግድ ትቀበለዋለህ። ለማን እጮሃለሁ ብለህ ስለሚጨንቅህ ኦኬ እንግዲህ ለማን እናገራለሁ ብለህ ዝም ትላለህ። እና እንደዛው ነው ሰዎቹ ታውቃለህ። ስለዚህ እነሱን ማስተማር አለብን። እነሱን የምናስተምረው ከታሪክ ዳራ ተነስተን እናንተ ማን ናችሁ? ማን ነው ሲሰድባችሁ የነበረው? ለምንድን ነው የተሰደባችሁት? በአሁኑ ጊዜስ ምንድን ነው ማድረግ ያለባችሁ የሚለውንና ከሌሎች ማህበረሰቦች ጋር በሰላም አብሮ መኖር እንዴት ይቻላል የህሊናቸው ሰላም እንዲመለስ በሁሉም የሀገሪቱ ክልሎች ተሰራጭተው እንደሚገኙ ይታወቃል። የእናንተ ፕሮጀክት አሁን እነኚህን ባለጆች በምን አይነት ሁኔታ ነው ባላችሁት መንገድ ትምህርትና ስልጠናውን ለመስጠት በሌላ መንገድ ደግሞ ለመደገፍ የምትችሉት በምን አይነት ሁኔታ ነው? ምክንያቱም በሁሉም የሀገሪቱ ክልሎች በከፍተኛ ሁኔታ ተበትነው የሚገኙ ናቸው ባለጆች እና ድሮ ጥንት በሚሰሩበት መንገድ ነው ዛሬም እየሰሩ ህይወታቸውን እየገፉ ያሉት። ይሄ ግልጽ ነገር ነው። ቀደም ብለህም አንተ አስረድተኛል። እንዴት አድርጋችሁ ነው ልትደርሷቸው የምትችሉት? በምን አይነት መንገድ ትደርሷቸዋላችሁ? ጥናቱ ላይ ውጤቱን ለማሳየት የሞከርነው ሁለቱም ክልሎች ላይ ነው፣ አማራ ክልልና ትግራይ ክልል። አሁን የምንሰራው ፕሮጀክት ፓይለት ፕሮጀክት ነው። የተወሰኑ ቦታዎች ላይ ነው የምንሰራው። ለምሳሌ በዚህ ዓመት ቆቦ፣ ላሊበላና ወልዲያ ላይ ነው የምንሰራው። እዛ ቦታ ላይ ያገኘነው ውጤት አይተን ወደ ሌሎች ቦታዎችም እንሄዳለን። ነገር ግን ያን ያክል ሰፋ ቢባል እኛ የወልዲያ ዩኒቨርሲቲ ምናልባትም አማራ ክልል ያሉትን ሊረዳ ይችላል ስለ ትምህርቱን አዌርነሱን ክሬት ያደርጋል። ኢኮኖሚካሊ ሪሃብሊቴት የምናደርግበት ቦታ አለ። ወልዲያና ወልዲያ አካባቢ ያሉትን ለምሳሌ ወልዲያ ከተማ ላይ አዳዲስ ማሽኖችን ገዝተን እዛ ላይ ጥበባቸውን ኤክሰርሳይዝ እንዲያደርጉ እናደርጋለን። ከዚህ ከባህላዊ አሰራራቸው ወጥተው ዘመናዊ የሆኑ ማሽኖችን ዘመናዊ የሆኑ የጥበብ ተዋጽኦዎችን እንዲሰሩ እናደርጋለን። እንደዛ ነው የታሰበዋቸዋል። ሌሎች ቦታ ያሉት ደግሞ ከሌሎች የመንግስት አካላት ከሚዲያዎች ጋር ተባብረን ለምሳሌ እንደዚህ በሚዲያ በሚተላለፉበት ጊዜ ሌላውን አካባቢ ማህበረሰብ እናስተምራለን፣ እንደርሳለን ማለት ነው፣ አዌር እናደርጋለን። ሌሎች እነዚህ የጥበብ ማሽኖችን ገዝተው እንዲሰሩ ማድረግ ግን በየአካባቢው ያሉት የመንግስት አካላቶች ሊሆን ይችላል፣ ዩኒቨርሲቲዎች ሊሆን ይችላል። ለምሳሌ ለወደፊት ከደብረ ታቦር ዩኒቨርሲቲ ጋር፣ ከጎንደር ዩኒቨርሲቲ ጋር፣ ከመቀሌ ዩኒቨርሲቲ ጋር ፈቃደኞች ከሆኑ ከነሱ ጋር ተባብረን መስራት እንፈልጋለን። ወልዲያ ዩኒቨርሲቲ ወልዲያና አካባቢ ያሉትን ችግሮች መፍታት ከቻለ፣ እዛ አካባቢ ያሉትን ጥበበኞች ማገዝ ከቻለ፣ መቀሌ ደግሞ መቀሌ አካባቢ ያሉትን ጥበበኞች ማገዝ አለበት ማለት ነው፣ ማገዝም ይችላል ማለት ነው። በዚህ መልክ ነው ልንሰራ ያሰብነው እንጂ ሁሉንም የኢትዮጵያ እደ ጥበበኞችን ምናልባትም በወልዲያ ዩኒቨርሲቲ ጥረት ብቻ ልናገዛቸው እንደማንችል ግልጽ ነው። የባለጅነት ሙያ ከብዙ ሺህ ዓመታት ጀምሮ በኢትዮጵያ ውስጥ ይሰራ የነበረ ነገር ነው ብለን ነው የምናስበው። ሌላው የማህበረሰብ ክፍል ወደዚህ ሙያ ገብቷል? ይሄስ እንዲሁ በቤተሰብ እየተወራረሰ ዛሬ ድረስ መጥቷል ብለህ ነው የምታምነው? በነገራችን ላይ ስድቡ ማህበረሰቡን አግዶታል፣ ከልክሎታል፣ እንዳይገባ አድርጎታል። ከስንት አንድ ወይ አማራጭ ያጣ ወይም ደግሞ በጣም ደፋር የሆነ ሰው ጥበበኛ የሚሆን ሰው አለ። ያው በልቶ ለማደር ኑሮውን ለማሸነፍ ብረታ ብረት የሚሰራሉ፣ ሸክላ የሚሰራሉ። ብዙዎቹ ስታያቸው ግን አማራጭ አጥተው ነው እንጂ መሰደብ የሚፈልግ ሰው የለም። ምክንያቱም ብዙዎቹ ወደ ጥበቡ ከተቀላቀልክ በኋላ በተለይ ተወልደ ያደግበት ቦታ ካልሆነ ብረት ሰርተህ ብቻ ስለተገኘ ሸክላ ሰርተህ ስለተገኘ ብቻ ተሰደባለህ። ስለዚህ ስድቡን ስለሚፈሩ አይገቡም እንጂ ሙሉ ለሙሉ በዘር እየተወራረሰ የመጣ ጥበብ አይደለም። ሰምሃው የተወሰኑ ማህበረሰቦች አሉ፣ የተወሰኑ ግለሰቦች አሉ እንዲሁ ጥበብ የማይሰሩ የነበሩ ወላጆቻቸው፣ ቅድመ አያቶቻቸው፣ አያቶቻቸው የነበሩ አሁን ግን እየሰሩ የምናገኛቸው ሰዎች አሉ። ከነዛም ግን የሚሰደቡ ሰዎች አሉ። አክቹአሊ
ሌላው ላነሳልህ የምፈልገው ነገር ምንድነው ባለጅነት ሌላው የማህበረሰብ ክፍል ወስዶት ሊሰራው የሚገባ ስራ መሆን አለበት ብዬ አስባለሁ እንደኔ። ምክንያቱም ማደግ አለበት፣ መስፋት አለበት፣ ለሀገር ጥቅም መዋል አለበት ብለን ካሰብን ባለጅነት የሚሰፋ ነገር ነው። የዕደ ጥበበኞች ሙያ ሲባል የትኞችን ነው የሚያካትተው? ምን ስራዎችን ነው የሚያካትተው? አክቹዋሊ ሌሎች የጥበብ ተዋጽኦዎችም ይኖራሉ፣ ማለት ጥበበኞችም ይኖራሉ፣ ባለጆች ይኖራሉ። ለምሳሌ በእንጨት ስራ የተሰማሩ ሰዎች ይኖራሉ። እንጨት እየጠረቡ ለግብርና ተዋጽኦ የሚያገለግሉ የሚሆኑ እነሱ አሉ። ደን የተበላሹ ጠመንጃዎች፣ ጥይቶች፣ ሽጉጦች ምናምን የሚሰሩ ሰዎች አሉ በዚሁ ሙያ ውስጥ ያሉ፣ በዚሁ ሙያ ማለት ነው። እነሱም ባለጆች ናቸው። በድሮ ጊዜ ክራርና መሰንቆ የሚመቱም እንደ ባለጅ ነው የሚቆጠሩ የነበራቸዋል አርቲስቶች ናቸው። አሁን ብንላቸውም እንኳ እንደዚህ ይባሉ ነበር ማለት ነው። ባለጆች ናቸው። በጣም ሰፊ ነው የባለጅ ትርጉም ሰፊ ነው። እኛ ያው ጠበብ አድርገን የሚያሰድበውን ብቻ ይዘን እየተንቀሳቀስን ስለሆነ ነው። ያው ችግሩም ያለው እሱ ላይ ስለሆነ እርዳታም በብዛት ያስፈልጋቸዋል ብለን ያስብ ነው። በተለይ ወደ ሪሰርች እና ፕሮጀክት ስንመጣ የሚያሰድቡ ነገሮች ላይ የሚያሰድቡ ጥበቦች ላይ ስላተኮርን ነው እንጂ አክቹዋሊ ሰፊ ነው። የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ባለጅ ሚዲያ እና ኮሚኒኬሽን ከናሁ ቲቪ ጋር በመተባበር የሚያዘጋጀው ባለጅ የቴሌቪዥን መርሃ ግብር ነው። ክቡራን ተመልካቾቻችን ከአቶ ለማ ምስጋን ጋር በባለጆችና በባለጆች ህይወት ላይ አተኩረን ያደረግነው ውይይት በዚህ አላበቃም። በሚቀጥለው ሳምንት ተከታዩን ክፍል ይዘንላችሁ እንቀርባለን። እስከዛው ድረስ ሳምንቱ ነግዳችሁ የምታተርፉበት፣ ሰርታችሁ የምትበለጽጉበት እንዲሆንላችሁ እንመኛለን። መልካም ሳምንት።